እማዬ ቆይ አንቺ ልጅ ስንቴ ነው ነገርኩሽ እማዬ ብቻ አትጥሪኝ ብዬ ሂጂና እናትሽ እዛ መቃብር ውስጥ ፈልጊያት የማናት ዘረቢስ ሲጀምር ምን ፈልገሽ ነው የመጣሽው አንቺን ስይሽ ላሳይሽ ነበር አንቺ ውዳቂ ዘረቢስ ቆይ እኔ ላንቺ ይሄን መስዬ ነው የምታይሽ ነው ወይስ እኔ ይሄን ነው የምመስለው እባክሽ እማዬ እያሳመምሽ ነው አሳመምኩሽ እኔም ልክ እንደዚህ ነው የሚያመኝ እማዬ ብለሽ ስጠሪኝና አንቺን ሳይሽ ልክ እንደዚህ ነው የሚያመኝ እሺ ሰሚኛለሽ እንደውም ከዚህ በኋላ እኔ መዳፈር ማለት ምን ማለት እንደሆነ አሳይሻለሁ አሁን ላደረግሽ ለእያንዳንዱ ድርጊትሽ እግሬ ላይ ወድቀሽ ይቅርታ ትጠይቂኛለሽ ተግባባ እሺ እማዬ እማዬ አትበይኝ እሺ ይቅርታ እንዴት አደራችሁ የነውዶች ምንድነው የተፈጠረው ስትጨቃጨቁ እኮ ጩኸታችሁ ውጪ ድረስ ነው የሚሰማው ያው እንግዲህ ከገዛ ቦርሴ ውስጥ የገዛ ወርቄን ስትሰርቅ እጅ ከፍንጭ ያስኳት ከዛም አልፎ ተርፎ ደግሞ የእናቴ ንብረት ነው በእናቴ ንብረት ምን አገባሽ እንደፈለኩ ባረጋዋለች እንዴ ተረጋግቼ ላዋራ ስሞክር ጭራሽ በተኛሽበት አርጄሽ እሄዳለሁ ያለች ክትጨቃጨቅን ያለ እኮ አንተ የመጣው በፍጹም የኔ ልጅ እንደዚህ አታደርግም ድንገት ማከላችሁ አለመባት ተፈጥሮ ሊሆን ይችላል አዎ ገነት ሁሌ ምሽታም ልጅ አይደለ ቆይ ሁሌ የምታወራው ነገር የፈጠራ ወሬ ነው ከፈለክ ለምን በገዛ ልጅ አንደበት አሰማው የኔ ልጅ ገነት የምትለው ነገር እውነት ነው እውነት የምትለው ነገር ተናግረሻል አዎ አየህ ገነት ሁሉ ጊዜም ቢሆን ባንተ ቦታ ውስጥ ከቤት ሰራተኝነት ያነሰ ቦታ ነው ያላት ምንም ትበል ምንም ትናገር አትታመንም አይደለ አዎ እኔ በቅቶኛል እንዴ ትረዳኛለህ እኮ ብዬ በተደጋጋሚ ብዙ ጊዜ ሞክሬያለሁ ግን አንተ ያው ነክ ሲጀመር ሁሌ በዚህ የተነሳ ሁሌ መጨቃጨቃችን አይቀርም አይደል ከዚህ በኋላ ይበቃኛል ይሄን ያህል ካስጠላው ቤት ለቅቄ ልወጣለሁ እሺ እባክሽ ገነት ለምን ልትረጅኝ አትሞክሪም እኔ በፍጹም እንደዛ አስብሽ አላውቅም ከዚህ በኋላ ምንም ነገር ለመናገር እንዳትሞክር እሺ ሄሎ ታሽኝ እንዴት አደርክ አለሁልሽ ገኒ ምንድነው ሰላም አይደለሽም እንዴ ድምጽሽ እኮ ልክ አይደለም እቺ ውዳቂ የሆነች ልጅ ህይወቴን እያበላሸችው ነው ለአንዴና ለመጨረሻ ጊዜ እሷን የሚገላገልበት ነገር ፈልጋለሁ ገኒ ለምን አትረጋጊም ለምንስ ነፍስ ካላወቀች ህፃን ጋር በዚህ ያለ ልትጋጋለሽ በቃ የምታደርገውን እንደ ህፃን ልጅ ለምን ንቀሻታልሽው ሰማኛለህ እንድትመክረኝ አይደለም የደወልኩልህ መርዝ ፈልገህ እንድታመጣልኝ ነው እሺ ሲቀጥል ደግሞ አንተ ተላላኪ ነህ ገባህ አዎ መቤቴ ነገር ግን የምር አስበሽበታል አዎ አስቤበታለሁ አልኩ በዚህ 3 ቀን ውስጥ መርዙን እጄ ላይ እንድታስገባልኝ እፈልጋለሁ እሺ የኔ ልጅ ለምንድን ነው ግን እናትሽን በዚህ ልክ ልጣያት ይቻልሽው እኔ አንቺን ሳሳድግሽ ክፉ ላደረገብሽ በተቃራኒው መልካም ታድርጊ አይደለም ታዲያ የሰይጣናዊ ሐሳብ ወደ አይምሮሽ እንዴት ሊመጣ ቻለ ይቅርታ አባዬ እኔ ሁሌም ይቅርታ እንዳደረኩልሽ ነው እናትሽን አብልጠሽ ልትወጃት ይገባል በዚህ ምድር ላይ ከሷ ውጪ ማንንም የለሽ አሁን ሄደሽ ግሯ ላይ ወርቀሽ ይቅርታ ቢያት እሺ አባዬ እማዬ ጠዋት ለተናገርኩሽ ነገር በጣም ይቅርታ ሁለተኛ እንደዛ ያልናገርሽም እሺ ይቅርታ አድርጊልኝ ሜሉዬ እኔ እኮ አንቺ የሚጨከን አንጀት የለኝም አንቺ ብትበድኝ እኔ ላንቺ ብዙ ይቅርታዎች አሉኝ እሺ በዛ ላይ ልቋቋም ማለት ነው እናትነቴ ስትክጂ ብቻ ነው እንደዚህ ስትሆኑ እንዴት ታምራላችሁ በቃ ለውዱ ባለቤቴና ለውዱ ልጅ የሚን ቆንጆ ቁርስ ሰርቻለሁ ላቀርብላችሁና በልታችሁ ትወጣላችሁ ገኒ እኔ በጣም ቸኩላለሁ ባይሆን ሁለታችሁ እኔ ትንሽ አትቀምሳ ባይሆን እሺ እኔ የለበስክ ላጉርስ ቸኩላለሁ እባክሽ ምን አባሽ አፍጠሽ ታይኛለሽ ምግብ እንዳቀርብሽ ፈልገሽ ነው
ሂጂና እዛ ትናንትና የተረፈ ምግብ አለ እሱን በልተሽ ወደምትሄጂበት ሂጂ እሺ እንዴማዬ እንድትጠጪው እኮ ነው ያመጣሁልሽ ኧረ እባክሽ ስታይኝ ሞኝ ይመስልሻል አንቺ ሳለሽ ያመጣሽውን ውሃ የምጠጣው ሰሚኛለሽ አሁን ከፊቴ ዞር በይ አለበለዚያ ግን ይሄን ብርጭቆ አናትሽ ላይ ነው የምጨርሰው እሺ ተከታተይቴ ሄሎ ታስ ሜላት እኔ እንጃ ሞታል ፌንት ሰራች መሰለኝ እሺ ምን ሆነች? እኔ እንጃ ምን ሆና ነው? እኔ አላውቅም የሆነ ነገር በልታለች መሰለኝ። ወይኔ ልጄ ተመስገን ነቃች። የኔ ልጅ ምን አጋጥሞሽ ነው? ትንሽ የማይስማማኝ ምግብ በልቼ ነው አባዬ። ምን ተመግበሽ ነው? ቲማቲም ያለው ምግብ። ወይ አንቺ ልጅ እንደው መቼውን ግን ሰው የሚነግርሽ ነገር ምሳሚው ያንን ምግብ የሰራሁት ለራሴ አልነበር እንዴ? ቆይ አንቺ ቲማቲም ያለው ምግብ እንደማይስማማሽ ያወቅሽ እንዴት ትበያለሽ? ሲቀጥል ደግሞ እኔ ላንቺ የምሰራቸው ነገሮች በሙሉ መጥኛና ተጠንቅቄ ነው አይደል የምሰራው? ቆይ አንቺ ለምን ልፋቴን ከቱ ታስቀሪያለሽ? አዎ እናትሽ እውነቷን ነው። ለምን የማይስማማሽ ምግብ ትመገቢያለሽ? እናትሽ በስርዓት የምትሰራልሽ ምግብ በጥንቃቄ የተመገብሽ ለምን ጤናሽን አትጠብቂ? ለምን እኔንም እናትሽንም አደጋ ውስጥ ትይናለሽ? ስሚ ሜላት፣ ከቅርብ ጊዜ ወዲህ አልባሌ ባህሪዎችን ያየሁብሽ ነው። እኔ አባትሽን እንኳን መስማት አቁመሻል። እንዲህ ለመሆንሽ ምክንያት ደግሞ የእናትሽ ሐዘን ነው ብዬ ብዙ ጊዜ በትዕግስት ለማለፍ ሞክሬያለሁ። ካሁን በኋላ ግን ራስሽንም ሰውንም ስትጎጂ ዝም ብዬ አላልፍሽም። መሆን የማልፈልገውን ሰው እንደሆን ባትገፋፊኝ ደስ ይለኛል። በደሬን ችዬ አንገቴን ደፍቼ እኖራለሁ እንጂ በፍጹም ከእናቴ ሞት በኋላ ያገኘውን ደስታ አልነጥቀህም። አዎ አባዬ፣ ያለ በደለኛ መሆኔ ላንተ የሚጠቅም ከሆነ ያለ ምንም ማመንታት አደርገዋለሁ። ይቅርታ አባዬ። ሜላት! አቤት ማዬ። ይሄን ልብሽን አንቺ ነሽ?
ታለብሽኛለሽ? እኔ በርዶኛል አልብሽኝ ብዬሻለሁ። ለማንኛውም አሁን ይሄን ኮተሽ ነሽልኝ ውጭ። እሺ ሰሚኛለሽ? ሂጂና ጥፍር መቁረጫ አምጪልኝ። ምን ያህል መረምቶጪ ነው የእናትሽ ቦርሳ ከፍተሽ ገንዘብ እስከመስረቅ የደረስሽው? እኔ አባትሽ ለዚህ ያሳደግሽ አባዬ ቸገረኝ ብር ስጠኝ ብትኛ ስትሽል አባዬ ቆይ ላስረዳ። አንተ እኮ እንደምታስበው አይደለም። ሰማይ ደሞ ማስገፍኛለች። ባንቺ ምክንያት ከእናትሽ ጋር ብዙ ጊዜ ተጣልቻለሁ። የኔ ልጅ እንደዚህ አታደርግም እያልኩኝ ዛሬ ግን ልክ እንዳልሆንኩኝ አሳይተሽኛል። ቆይ ተስፍሽ ምን አንዱ ታዲያ እንደዚህ ምጮኸው እንዴ? በጣም እያስደነገጥካት እኮ ነው። ትደንግጣ እንዲህ ሹሩሩ በማለቴ ነው ዛሬ ኪሳው ላቂ ሆነ ቀረችው። ቆይ ምን አርጋ ነው? አንቺ እዛ የመድኃኒት ያለ እያስታጣጥራለሽ፣ እሷ ያንቺን ቦርሳ ከፍታ ብር ሰርቃለች። ደሞ አታብጭብኝ። ቆይ እንዴት ተረጋጋ እንዴ? እንደዚህ ሞን እኮ ልጅቷ ይጎዳታል እንጂ እኮ ምንም አይጠቅማትም። እስኪ ተረጋጋ መጀመሪያ። ንገሪኝ እስኪ እንዴት ነው መረጋጋት የምችለው? ገኒ ብዙ ዋጋ ከፍ ያሳደኳት ልጄ እኮ ነች እንዲሆን ያገኘኋት። ይሄ ለኔ ይገባኛል። ሜላት እሺ ሚንቴ አባትሽ አያሳዝንሽም እንዴ? ያለና ደም ተፍቶ እኮ ነው ያሳደገሽ። ቆይ እንዴት እንደዚህ ታረጊዋለሽ? እስቲ ቆይ አንዴ ይገል ጠይቅሽ እማዬ ብር ቸገረኝ ስጪኝ ብትኝ እኔ ከላከልሻለሁ? እኔ እኮ ልሰርቅ ነበር። የኔ ባይነ ድርቃል ደሞን ማሳበር ትሞክራለሽ። እጅ ከፍንጅ ተይዘሽ። በቃ ተስፍሽ አንተ ተረጋጋ እናውጣ። እኔ ቀስ ብዬ አናግራታለሁ። እኔ ልሰርቅ አልነበረም። አውቃለሁ ጥፍር መቁረጫ አልተመጪው ነበር እና ምን ይጠበስ? እማዬ ታዲያ እንቃውክሽ ለምን ለአባዬ አልነገርሽልኝም? አንቺን የሚጠላሽ ስለምፈልግ። ግን ማደርግሽ ነው እንደዚህ የጠላሽኝ? እውነት የሚወደድ ነገር አለኝ ብለሽ ታስቢ ነበር? እኔ ግን እንደ ትክክለኛነቴ በጣም እወድሻለሁ። ስሚኝ አንቺ ዘረቢስ፣ እኔ ግን ምንም ያህል ብጥር ልወድሽ አልቻልኩም። ያለሽ አማራጭ ቢኖር እኔ የምልሽ ነገር ማድረግ ብቻ ነው። አይ የምትይ ከሆነ ግን ከባድ ችግር ውስጥ እንገባለን። እሺ ገነት ምንድነው ማድረግ ያለብን? በዚህ ሁኔታ ውስጥ እንዴት ነው ከሷ ጋር መቀጠል የምችለው? ምን አድርግ ነው የምትይ? ኤውልተስ ትንሽ መረጋጋት ሳይኖርባት አይቀርም። ምናልባት አክስቷ ጋር ብትሄድ ጥሩ ነው። ያው ለሷም ቢሆን አየር መቀየሩ ትንሽ አሪፍ ነው ብዬ ነው። ጥሩ ሐሳብ ነው። እኛ ያልቻናት እንዴት ያቺ አሮጊት አክስቷ ጋር ሄዳ በምን አቅሟ ትችላታለች? ደግሞ ለትምህርቷም ቢሆን ይርቃታል። እሺ በቃ ተሳንተ ተረጋጋ። በዛ ላይ እንደዚህ ስትሆን ትታመማለህ። ለእኔም ሆነ ለሜላት ደግሞ አንተ እንደዚህ መሆን ጥሩ አይደለም። ወይም ገንዬ ህመም ስትይ እኮ ትዝ ብሎኝ ነው። መድኃኒት ወሰድሽ? አዎ ወስጃለሁ ተስዬ። በዛ ላይ ሜላትን ማናገራታለሁ። በቃ በተወሰነ መንገድም ቢሆን ነገሮች ይስተካከላሉ። እሱን እንደምታሳኪው ተማምረብሻለሁ። እንዴ ድሮስ እኔ እኮ ያንተ ሚስት ገኒ ነኝ። ትጠራጠራለህ እንዴ? ዋው ሜላት አቤት። ይሄ ልትሄጂ ነው? ትምህርት ቤት። ቆይ አሁን አንቺ ተማርሽ አልተማርሽ ምን ልትጠቅሚ ነው? ስሚ ትምህርት ምናምን ያለው መጃጃሉን ትተሽ አርፈሽ ገብተሽ ቁርጥ ትሰሪያለሽ። አሁን እንዴ ዛሬ እኮ ፋይናል እንጀምራለን። ቆይ እስኪ ንገሪኝ፣ ያንቺ ፋይናል ቁርስ ምሳራት ይሆናል? ይልቅ አሁን የምትጃጃዩን ነገር ተይና ትሰሪ ነው አርፈሽ ትሰሪያለሽ። እሺ 6 ሰዓት ላይ ፈተና ጨርሰን ስለምንመለስ የዛን ሰዓት ስንመጣ ፈለግሽን ሰራልሻለሁ። ሴትዮ የምናገረው አማርኛ አይደለም እንዴ? ሂጂ ግቢና ሽንኩርትና መክተፊያ ይዘሽ ነይ።
ክተፊው እንጂ በደንብ እየፈጣሽ ክተፊው አልኩሽ። ፈጠን በይ እንጂ አፍጥኝ እንጂ እየጠበኩሽ አይደል? ቶሎ በይ ቶሎ በይ። እንደዚህ ነው የምትከትፊው? ቆይ እንዴ እያፈጠንሹ ቶሎ በይ። ወይኔ ማዬ እጄን ቆረጥኩት። እማዬ እጄን ቆረጥኩት። ወይኔ ጉዴ ሲያም ደግሞ እማዬ። ወይኔ ገና ምን አይተሽ የስቃይ ጽዋ የጋጥሽ ደምን ባንድ ታለቅሽ ነው የማረግሽ። አባዬ ምነው አሞሃል እንዴ? የኔ ልጅ አላመመኝም። አዝነህብኛል አይደል? አልዋሽሽም፣ በጣም አዝኜብሻለሁ። ግን እኮ አባዬ እኔ አንተን ለማሳዘን ብዬ ያደረኩት ምንም መጥፎ ነገር የለም። ምን ማለት ነው? አውቄ ክፉ ነገር አድርጌ አላውቅም ማለት? ለምንድን ነው ፈተና እያለሽ ከትምህርት ቤት የቀረሽው? አባዬ እማዬ ትንሽ ስራ በዝቶባት ስለነበር ላግዛት ብዬ እኮ ነው። ምንም እኔን ለማዋሸት እንዳትሞክሪ። በሰረቅሽው ገንዘብ ከጓደኞችሽ ጋር አልተገናኘን እንደሄድሽ አውቄያለሁ። አባዬ ይሄ ውሸት ነው። በፍጹም እኔ እንደዚህ አላደረኩም። ካላመንከኝ እማዬን ጠይቃት ትነግራለች። ንገሪኝ እስኪ ምንድን ነው የምትነግሪኝ? ከጓደኞችሽ ጋር አልተገናኘን እንደሄድሽ የነገረችኝ እናትሽ ነች። አባዬ ይሄ ውሸት ነው። እኔ ከቤት አልወጣሁም ነበር። ካላመንከኝ ወጂ ሽንኩርት ስከትፍ የተቆረጥኩት ነው። ስታይኝ በዚህ ዝባዝንኬ ነገር የምትሸውድ ይመስልሻል? አባዬ እውነቴን እኮ ነው። ካላመንከኝ ቁስሌ ላሳየ። እጅሽን እንደዚህ አድርገሽ ስለመጣሽ እኔ ተስፋዬንሽ እሸውደዋለሁ ብለሽ ታስቢያለሽ? እባክህን አባዬ እንደሱ አታድርግ፣ እያሳመምከኝ ነው። ይሄ ጥፍር ቀለም ቀብተሽ በሰራሽው ድራማ እኔ የምታልል ይመስልሻል? እባክህን አባዬ። ሰማሽ? አንቺ እሳት ስትሆኚ እኔ እሳት መሆን አያቅተኝም። ይሄ ደግሞ ጅማሬ ነው። ፍጻሜ ደግሞ ምን እንደሚሆን በቅርቡ የምታየው ይሆናል። ምን ላድርግ አባዬ? አንተን ለማስደሰት ብዬ የማደርጋቸው ነገሮች በጠቅላላ ተቃራኒ እየሆኑ አንተን ያሳዝናሉ። መቼ ነው የኔን ድካምና ስቃይ በስሱ የምትረዳው? አምላኬ ሆይ ምን በበድል ነው በዚህ ልክ ፈተናዎች የምታበዛብኝ? እባክህን አምላኬ የእናቴን ሆድ አራርተህልኝ ልክ እንደ ወላጅ እናቴ የምትወደኝ የምትንከባከበኝ እናት አድርግልኝ። ሄሎ ተሺ፣ ያልኩህን ነገር እንዴት አደረክ? ሰሞኑን ቀን ማታ እየፈለኩ ነበር። ናም አግኝቼልሻለሁ። ነገር ግን እጃችን የሚገባው ከሳምንት በኋላ ነው። ሰውዬ አንተ ያማል እንዴ? እኔ ሳምንት የሚባል ጊዜ የለኝም። በዚህ 2-3 ቀን ውስጥ እቃው እጄ እንዲገባ ፈልጋለሁ። ተግባባ? ነገር ግን መድኃኒቱ እንዲህ በአፋጣኝ አይደርስም። ይህን ሁሉ ጊዜ ታገሰሻት የለ? በቃ 1 ሳምንት ብትታገሻት ምን አለ? ትሰማኛለህ? ማድረግ ያለብኝን የሌለብኝን እንድትመክረኝ አለም የደወልኩት። እሺ አሁኑን በአፋጣኝ እቃው እጄ እንዲገባ ፈልጋለሁ። ኦኬ በቃሽ፣ እንዲያፈጥነው ነግረዋለሁ። እንደዛ ነው የሚሻለው። አገኒ ይቺ ልጅ ለአንዴና ለመጨረሻ ጊዜ ከህይወትሽ ለማስወጣት ስትይ የማታረጊው ነገር አልነበረም። ከባዱን ቀንበር አልፈሽ አባትና ልጅ እንደ ጠላት እንዲተያዩ አድርገሻል። አሁን ደግሞ ልጅቷን ድራሿን ተጠፈትና ሰላማዊ ኑሮሽ መኖር ትጀምሪያለሽ። ያን ጊዜ ተስፍሽ ካንቺ ውጭ አብልጦ የሚወደው ሰው ማንንም አይኖርም። አንቺን ብቻ ይወዳል። እንዴት አደርሽ ማዬ? ባድር ባላድር አንቺ ምን አገባሽ? ትላንትና ፈተና ስለነበርኩ ምግብ አልሰራውም። ይቅርታ ማዬ። ኧረ ችግር የለውም የኔ ልጅ። የምርሽን ነው ማዬ? ታውቆሻል? የኔ ልጅ እኮ ነው ያልሽው። አዎ የኔ ልጅ። እኔ እኮ የምቆጣሽና የምጮህብሽ በመጥፎ ጸባይሽ እንጂ እኮ ጠልቼሽ አይደለም። አምላኬ ሆይ ጸሎቴን ሰምተህ ቶሎ ምላሽ ስለሰጠኸኝ አመሰግናለሁ።
በቃ ማይ እሺ ቻው አዎ ገኒ ይችን ጫጩት ከህይወትሽ ለማስወጣት የግድ መርዙ እስኪመጣ መጠበቅ አይኖርብሽም ዛሬውኑ እስከ ህይወትሽ ፍጻሜ ድረስ ብናርግሽ ታስወጫታለሽ ብቻ ለማንኛውም ከትሬት ትምጣ የማደርገውን ያውቃለሁ እማዬ እንዴት ዋልሽ የኔ ልጅ ብታይ ቤት እስከምደርስ ድረስ እንዴት ቸኩዬ እንደነበር እንዴ ለምን ምን የሚያስቸኩል ነገር አለ ጠዋት የኔ ልጅ ካልሽኝ በኋላ ነው ይሄን አዎ እሺ እንደውም ነው የሆነ ቆንጆ ደስ የሚል ቦታ ደርሰን እንምጣ ቦታውን ተወጇለሽ በዛ ላይም ደግሞ እኔና አንቺ ጥሩ የእናትና ልጅ ጊዜ እናሳልፋለን ቆይሽ ልብስኝ ነይ እንደዚህ እንሄዳለን የኔ ውድ ሚስት ያንቺን ናፍቆት በገነት ለማስታገስ እየሞከርኩኝ ነበር አበራካችን ክፋይ ጸባይ መቋቋም እየከበደኝ ነው ብታያት አስቸጋሪ ጸባይ አምጣለች እኔ ሞንኩኝ እናቷ በፍጹም ልንቋቋመው አልቻለም ከብዳናለች ምን ማድረግ እንኳን እንዳለብኝ አላውቅም አንቺ ብትኖሪ ሁሉ ተረት ነበር ከልጄ ጋር አምርሪ ስታላ አንቺን አብልጬ እየናፈኩኝ ነው ጊዜው ይረዝማል እንጂ አንድ ቀን ሁሉ ተረት ሆኖ እንደሚቀር ባለሙሉ ተስፋ ነኝ አምላኬ ሆይ እባክህ ይህንን ቀን አታርቀው እማዬ ብዙ መንገድ ቆጣርቦኛል እናት እኔ ራበኝ ይልሽ ይታይሻል አይደል እዛ ጋር ትንሽ ጥፍ እንዳልሽ የሆነ ሱቅ አለ እንኪ ብስኩትና ጁስ ገዝተሽ ነሽ እሺ እማዬ አሁን ከፈለገ ጅብ ከፈለገ የሆነ ነገር ሊያደርግሽ ይችላል ብቻ ሰንኮፌ ከላይ ላይ ተነቅላልኛለች እማዬ ደግሞ ምን ሆነ ሱቅ የሌለበት ትልከኛለች እማዬ የት ሄዳ ነው እማዬ የት ሄዳ ነው እማዬ የት ሄዳ ነው ጥላኝ ወዴት ሄደሽ ነው አይ ጓደኛዬ ኮልዳ ሷ ለጠይቃት ሄጄ ስንጫወት አላስበው መሸጥ ሜላት ሰብራችሁ አልነበራችሁ እንዴ አልመጣችም እንዴ ከትምህርት ቤት እኔ ኮልታችሁን ሰጣችሁ እኮ አብራችሁ ሄዳችሁ ነው መሰለኝ አረ አብረን አልነበርንም ወይኔ ልጄ አሁን ይትገባች ይባላል ምናልባት እንደ ትላንቱ ጓደኞቿ ጋር ምሽታ ይሆን እንዴ እሺ ጓደኞቿን ስልክ ተቀለሽ አራ አላቆም ጓደኞች ስለቀየረች ባያቸው ራሱ አላቃቸው ታዲያ ምንድነው ማድረግ ያለብን ከቤት ወጣ ማታቅልች አንድ ነገር ብትሆን የማን ያለልን ልንል ነው ቆይታ አስተረጋጋ ምናልባት የድሮ ጓደኞቿ ጋር ልደውልና ልጠይቅ ምናልባት አንዷ ጓደኛው ቤት አድራ ነው የሚሆነው በፍጹም እንደዛ አይሆንም ብታድር ደውላ ታስፈቅደኝ ነበር ሜላትን ያወቃት ሲበዛ እኮ በጣም ቸልተኛ ሆናለች በቃ አንቺ ደውይ እኔ ፖሊስ ጣቢያ አመልክቼ እመጣለሁ ፖሊስ ጣቢያ አዎ ምን ነው ፖሊስ ጣቢያ አይ ፖሊስ ጣቢያ ለማመልከት እኮ ቢያንስ 24 ሰዓት ያስፈልጋል ብዬ ነው እኔ አላውቅም ትምህርት ቤቷን በሄድ እጄ ፈልጋታለሁ በፍጹም ተረጋግቼ አልቀመጥም እሺ በቃ አንተ ሄደህ ፈልጋት እኔ ደግሞ እዚህ ሆኜ እደዋውላለሁ እሺ ሄሎ የአቶ ተስፋዬ ስልክ ነው ማን አንተ እኔ ሚኪ ይባላል ልጃችሁ ጠፍታ እዚህ እኔ ጋር ነው ያለችው ይቅርታ የኔ ወንድም በዚህ ስልክ ተስፋ የሚባል ሰው የለም ተሳስተሃል አሁን የት ሄደች ይባላል ወይኔ ማታ ገና አላሳለች
አዲስ ነገር የለም? አረ ምንም አዲስ ነገር የለም። ሁሉም ጓደኞቿ ጋር ደዋውዬ ነበር፣ ግን አንዳቸውም ጋር የለችም። አሁን ልጄ የት ገባች ይባላል? ስምሽ ማን ነው? ሜላት። ያነሳችሁ እኮ ሴት ነች። አምጣ ደግሜ ልሞክረው። አሎ ሄሎ አባዬ። እንዴ የኔ ልጅ ጠፍተሽ ነው? አላውቅም አባዬ፣ ሩቅ ቦታ ነኝ። ይኸውልሽ የኔ ልጅ አጠገብሽ ጋር ካለ ለሰው ስጪው ስልኩን ለሰው ስጪው። ሄሎ ሰላም ነኝ ወንድም፣ የት አካባቢ ነው ያለችው? አሁን ያለ ነው እንዴ? ምን ልሰራ እዛ ድረስ ሄደች? እባክህ የኔ ወንድም ታክሲ አዝዝና ላክልኝ። እኔ ባይሆን ታክሲውን ከፍላለሁኝ። እባክህን። ችግር የለውም። ነይ በቃ እንሂድ። በጣም አስጨነቅሽኝ እኮ የኔ ልጅ። የት ጠፍተሽ ነው? አሁን ነይ ግቢ። ነገ በሰፊ ታወራላችሁ። ሄሎ ተሼ። ጥሩ ዜና አለኝ። እቃው በእጃችን ገብቷል። የምርህን ነው? በጣም አሪፍ። በቃ ነገ በጠዋት ተቀብለኛለህ። ግን አደራን ስትመጣ ተስፋዬ እንዳያይክ ተጠንቀቅሽ። ለእሱ ቅንጣት እንዳታስቢ። ጠዋት አቀበልሻለሁ። በቃ እሺ፣ በቃ ደህና እደር። እንዴት አደርሽ የኔ ልጅ? እግዚአብሔር ይመስገን። እንዴት አደርክ አባዬ? ምን ነው አመመሽ እንዴ? ፊትሽ ደግሞ ጥሩ አይደለም። አዎ ትንሽ ራሴን አሞኛል። በቃ የራስ ምታት ክኒን አለ፣ እሱን ስትሽና ትውጫለሽ። እሺ አባዬ። እንደውም በቃ ለእናትሽ ስጣትና እሷ ታመጣልሻለች። ደግሞ ዛሬ ከቤት እንዳትወጪ፣ ትምህርት ቤት እንዳትሄጂ ማረፍ አለብሽ። እሺ? እሺ አባዬ። ራሷን ሰላማት የራስ ምታት ካን ስጫት። እኔ መኪና እየጠበቀኝ ስለሆነ ልውጣ። እሺ ችግር የለም። አንተ ሄድ በቃ ያለው። እንደምታያት ትንሽ አሟታል። ከቤት እንዳትወጣ ደግሞ ተከታተያት። እሺ ችግር የለም። እናቴ ሆይ ለምንድን ነው ተስፋ ሰጥተሽ ተስፋ የምትነጥቂኝ? እኔ እኮ ተቀይራለች ብዬ በጣም ተደሰቼ ነበር። ግን አሁን ተስፋ አልቆርጥም። ልቧን እንደምታራሪልኝ አምንብሻለሁ። ምንም ብታደርገኝ አልጠላትም። አሁንም ወደፊትም ልክ እንደ ወላጅ እናቴ ነው የምወዳት። እማዬ